አንተ እናት ነህ። በስመ አብ ወመንፈስ ቅዱስ ተናግሬያለሁ። አሁኑኑ ሂድ። አሁንም አልጨረስም። መገናኘታችን እንደሆነ ዳሬ ሰፈራችንን ለመድከው አይደል? አሁንማ ያንተ ሰፈር የመጣው የመሰለኝ። በኋላ የኔ ሰፈር መሆኑ ይቀራል ብለሽ ነው? እንዴት ነው ያንተ ሰፈር የሚሆነው? እባክህ ወደፊት አንቺን እንደማገባ ተረሻዋለሽ መሰለኝ። ይኸውልሽ ይሄ ሰፈራችን ነው። እሺ የሚሆነው በቃ እስከዚህ ከሸኘኝ ይበቃል። እሺ በቃ ቻው። አረ ልጅቷን ሰረቃለ ባለባ መጣው። እሺ ስታይ እሺ ምንድነው አንበሳው? ያንተ ያልሆነ ነገር ነው እጅ ላይ ያለው። ስለዚህ ምን ልስጥ? አዎ ምክንያቱም ያንተ ስላልሆነ። እንዴት ያለው ቀልደኛ ነህ እባክህ። አንተም ያንተ ያልሆነ ነገር እየነካ እንደሆነ አልተሰማ? ስለምታወራው ነገር ምንም አላውቅም። አሁን ስልኩን ሰተኝ ብሄድ ይሻላል። ከቆየው ግን ጥሩ ነገር አይፈጠርም። ምን ይፈጠራል? በእናትህ ያለ ሰፈሩ መቶ የዛተ አንተን አየሁ እባክህ። ቆይ ማን ነኝ ነው የምትለው? ደሬ ይባላል። እሺ ደሬ፣ እና ምን ይፈጠር? አሁን ሂድ በእናትህ። መንገዱ ደግሞ ይኸው የመጣህበት መቼም አይጠፋም። አልሰማውም መሰለኝ። ሂድ አለ። ደግሜ አልነግርህም። እኔም እየተናገርኩ ያለሁትን ነገር እየሰማችሁኝ አይመስለኝም። የሰረቃችሁትን ስልክ ሳሊዝ የትም ማለት ደደብ ነህ መሰለኝ። ነገሮች ቶሎ አይገቡም። ዳሬ ማን አባቱ ስለሆነ ነው እሱ ስላንቺ እንደዚህ የሚያወራ? ዳሬ እሱ ያለፈ ታሪክ ነው። ምን ማለት ነው ያለፈ ታሪክ? ደግሞ ለምንድን ነው ስልኩን ጥለንለት የመጣ? ተወሱ። እሱን በሚቀበልበት መንገድ ቀበለ። በምን አይነት መንገድ? ሲጀመር ከልጁ ጋር ያለሽ ነገር ምንድን ነው? መልሽልኛ፣ እየጠየኩሽ እኮ ነው። ፕሪፕ እያለን ፍቅረኛ ነበር። ከተለያየን ቆይተን እና አሁን ምን ይፈጠር እያለ ነው ያለው? ማን እንደሆንኩ ስላላወቁ የኔ ከሆንሽ በኋላ አይደለም ሊነኩሽ ሊያዩሽ እንኳን አልፈቅድም። አሁን ግቢ በቃ መጥቻ አገኝሽ። ምን ሆነ ነው? ምንም አልሆንኩ። እሺ አሁን የቅድሙን ስልክ ስጠኝ። ምን ያቅለሰልሳል? ስልኩን ስጠኝ እኮ ነው ያልኩህ። ስልኩን ወስዶብኝ ከገሊላ ጋር የነበረው አንተ እናት ነህ። ደረጀ ከማን ጋር ጨዋታ እንደጀመርክ አልገባህም? እሺ እስኪ አሁን ደግሞ ምን እንደምታመጡልኝ አቤት ሰርጋችን እንዴት እንደራቀብኝ። ደሪያ ማን ነው ነው ብለህ ነው? ታዲያ ለምን ዛሬ ነው? እኔም ቢብዬ ነው። እና ምንድነው? ያው እንደ ባህላችን በአክብሮት በሽማግሌ ልውሰድሽ ብዬ እኮ ነው። ጥሎሽ ግን ይከብዳል። ችግር የለውም። ለአንቺ ሙሉ ሰፈር ነው ጥሎሽን መዘጋጀት። ደሪዬ ይወድሃለሽ። እኔም በጣም አትፋቱኝ ማለት ነው። ጨርሷ ከኛ ጋር ተጣልተ ለሷ ጀግንነትን ለማሳየት ነበር አይፈለከው? ዳሪ ከማን ጋር የምታወራው? አንዴ ልደውልልሽ። አሁን ያላችሁትን ይሰጣል። ለሚፈጠረው ነገር ምንም ማለት ነው ታብስኝሽ። ያለፈውን እንዳለፈ ብንተወው አይሻልም? ስለዚህ ይህንንም እንዳለፈ እንተወው። እንዳያመልጣችሁ። ሰፈሬ ነው እያልክ አልነበር? ናቁማ ኑ፣ በደንብ ሰፈሬ ላስጎብኛችሁ። ኑ ኑ ኑ
አድጋችሁም ግን አባሮሽ አይከብም? ከአንቺ ጋር ምንም አይነት ጉዳይ የለኝም። ከእሱ ጋር ነው ችግራችን። የእሱ ችግር የኔም ችግር ስለሆነ የሚመለከት ይልቅ አታቆይ፣ ዘርቤ ከመንገዳችን። እሱ ነው የምትፈልጉት? ይኸው ሂድ። በስመ አብ ወወልድ ወመንፈስ ቅዱስ። ተናግሬያለሁ። አሁኑኑ ሂድ። አሁንም አልጨረስም። መገናኘታችን እንደሆነ አንቺ ነሽ ገሊላ? አዎ፣ አንቺን ግን አላወኩሽ። ድንቅ እባላለሁ። የደሬት ነኝ። አዎ፣ የደሬት ነሽ? እንታወቅ። አሁን መለያየታችን ስለማይቀር መተዋወቁ ትርጉም የለውም። የምትይው ነገር አልገባኝም። በአንቺ የተነሳ ደሬ አደጋ ላይ ይወድቃል። ደሬ በእኔ ምክንያት? አዎ፣ በአንቺ ምክንያት። ሰሚኛለሽ? ደሬ አንድ ነገር ይሁንና እኔ ስሚ፣ እኔና ደሬ መለያየታች አፍ መካፈቱና መጥፎ ባህሪ መታየቱ ጥሩ ነው ብለሽ ታስቢያለሽ? አንቺ ካልሽ እንችላለን። ልታስፈራሪኝ ግን እንዳትሞክሪ። ማስፈራራቴን የገረመሽ አይደል? ወንድሜ ለእኔ ምን ማለት እንደሆነ አታውቂምሽ። በአንቺ ምክንያት አንድ ነገር ይሁንና አንላቀቅ። ድንቅ ገሉ ምንድን ነው? ስሚኝ ድንቅ፣ ይኸውልሽ ምን እንደምትለኝ? ምን እያደረግሽ ነው? ከነዛ ልጆች ጋር የተጣላው በዚች ምክንያት፣ አሁንም ችግር ውስጥ የገባው በእሷ ምክንያት። እና አንቺ ምን አገባሽ? እርጂም ብዬሻለሁ። ጥሩ ጥሩ፣ የቿትልህ ሂድ ሂድ፣ ደነዝ። ስሚኝ ገሉ፣ ስሚኝ አንዴ ስሚኝ። እሺ ምን? ይቅርታ እህቴ ስሜታዊ ስለሆነች። እና ስሜታዊ ስትሆን ሰው እንደዚህ ነው የምታስቀይመው? ቆይ ያን ያህል ምን የሚያስቀይም ነገር ተናግራሽ ነው? መስማት ትፈልጋለህ? ከአንተ ጋር አብሬ እንዳለው ነው የነገረች። ምን? አሁን ምንም ማለት አልችልም። በእኔ የተነሳ ደግሞ እዚህ ሰፈር ውስጥ ሌላ ችግር ውስጥ እንድትገባ አልፈልግም። ያዝ 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 እስቲ አቺ አሎ ኔስት ቺኳ ምን ነው ሰፈራችንን ወደድሽው እንዴ? ባለፈው ያረግሽውን ረስተሽ ነው በዚህ በኩልም ትመጪው? የእናንተ ሰፈር አልመሰለኝም ነበር። በጣም ይቅርታ። ነይ ነይ ነይ። ደግሞ ድጋሚ ከነዚህ ልጆች ጋር በምን ተገናኘሽ? ባለፈው ልጁን በሽሩሩ እኮ አይደለም ያስተኛሁት፣ በቴስታ ነው። ብቻ ከዚህ ሰፈር በሰላም እንውጣ እንጂ በደንብ የምናወራው ነገር አለ። እሺ እናውራ። ቆይ አንቺ ከመጀመሩ ነው እኔ ህይወት ላይ ፈላጭ ቆራጭ የሆንሽው? ምን ማለት ነው ደግሞ እሱ? ለምንድን ነው ድጋሚ ከኔ ጋር እንዳትሆን የነገርሻት? ምክንያቱም መሆን ስለሌለባት እኮ። ምን አግብቶሽ? ሰፈር ስትቀይር ትረሳዋለህ መሰለኝ። እህትህ እኮ ነኝ እና አንተን አደጋ ላይ ይጥላሉ ብዬ ያሰብኳቸው ነገሮች ካንተ ማራቅ ነው ስራዬ። ገሊላ ችግሮቼ ሳትሆን የችግሮቼ መፍትሄ ነች። ከብዙ ነገር የምታወጣኝ እሷ ነች። እሺ እንግዲያውስ ከዚሁ ችግር የምታወጣ ከሆነ እዚሁ ጠብቃት። እሺ ተነሽ ተነሽ። እንዴ ደረጀ፣ አሁን ችግሩ ሳትሆን ችግር ነው መሆንብህ። አይዞሽ እሺ።